ሰላም ቤተሰቦቻችን እንደምን አላችሁ? ዛሬ ለአብዛኞቻችሁ ችግር መፍትሄ ሊሆን የሚችል አንድ ወሳኝ ስራና አንድ ወሳኝ መፍትሄ ይዤላችሁ መጥቻለሁ። አብዛኞቻችሁ ስልካችሁ ከጠፋ በኋላ ተስፋ ቆርጣችሁ ልትቀመጡ ትችላላችሁ፣ ወይም ሌላ ወይ ልትሞክሩ ትችላላችሁ። ግን እንደዚህኛው ወይ የሚጠቅማችሁና የሚያግዛችሁ አታገኙም። የዛሬውን ቪዲዮ እስከ መጨረሻው ተከታትላችሁ ስልካችሁን እንድትጠነቀቁ የጠፋባችሁም ካላችሁ እንዴት እንደምታስመልሱ የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መቀላቀል ይቻላል። ቀጣይ ቪዲዮ ምን እንዲሰራላችሁ ትፈልጋላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ቀጥታ ወደ ቪዲዮአችን እንሄዳለን። መጀመሪያ ይሄን ስራ የምንሰራበት አንድ አፕሊኬሽን ያስፈልገናል። አፕሊኬሽኑም ማይክሮድሮይድ የሚባል አፕሊኬሽን ነው። ፕሌይ ስቶር ላይ ታገኛላችሁ። ፍሪ የሆነ አፕሊኬሽን ነው። ስለዚህ ሰርች ማድረጊያው ላይ ትገባላችሁ። አንድ ጊዜ እሱ ጋር ከገባችሁ በኋላ ማይክሮ ድሮይድ ብላችሁ ሰርች ታደርጋላችሁ። እዚህ መጀመሪያ ላይ የምትመለከቱት አፕሊኬሽን ነው። ከ4.3 በላይ ሬቲንግ እና ከ10 ሚሊዮን በላይ ዳውንሎድ ያለውን አፕሊኬሽን ታወርዳላችሁ። እኔ ስላወረድኩ ነው። አሁን ወደ ውጪ ወጥተን አፕሊኬሽናችንን ከፍተን የምንገባ ይሆናል። አፕሊኬሽኑን ስትከፍቱት ወደዚህኛው ኢንተርፌስ አይደለም የሚያመራችሁ። ኔክስት እያላችሁ ትመጣላችሁ። ፐርሚሽንም አለው ታደርጉና ከዛ በመቀጠል ወደዚህኛው ኢንተርፌስ ያመራችኋል። በጣም ብዙ ነገሮች ነው ውስጡ ያሉት። ለዛሬ ማሳያችሁ ግን የመጀመሪያውን አድ ማክሮ የምትለዋን የፕላስ ምልክቷን አንድ ጊዜ ትነካላችሁ። ከዛ ወደ ውስጥ ስትገቡ ወደ 3 ነገሮችን ታገኛላችሁ። ትሪገርስ፣ አክሽን እና ኮንስትሬንት የምትል ነገር አለች። ስለዚህ እኛ ሶስቱንም እንሞላና ሴትአፕ የምናደርግ ይሆናል። ስለዚህ እዚህ ጋር ትሪገርስ የምትለዋን አንድ ጊዜ ከጎኑ ፕላስ ምልክት አለች፣ እሷን ትነካላችሁ። ከዛውን ደግሞ ስልካችንን የጠፋብንን ወይም ከሌቦች እጅ የምንጠነቀቅበትን ወይ ስለማሳያችሁ ግዴታ ይሄ ነገር የሚያያዘው ከኮል ወይም ኤስኤምኤስ የምትል ነገር ትፈልጋላችሁ። እዚህ ሶስተኛ ላይ እንደምትመለከቱት ኮል/ኤስኤምኤስ የምትል ነገር አለች። እሷን አንድ ጊዜ ትነካላችሁ። ከዛ ወደ 8 ነገሮች በውስጡ ይገኛሉ። እናንተ የምትነኩት የትኛውን ነው? በዚህ ጋር ኮል ሚስድ የምትል ነገር አለች ማለት ነው። በሁለተኛው ዘርፍ ላይ ኮል ኢንድድ ታች ኮል ሚስድ የምትል ነገር አለች። እሷን አንድ ጊዜ ትነካላችሁ። ከዛ ኦፕሽኖችን ያመጣላችኋል። ኮንታክት፣ ግሩፕ፣ ሰሌክት ነምበር፣ ኤኒ ነምበር ይላችኋል። ስለዚህ እናንተ ኮንታክት ላይ ብታደርጉት ይመረጣል። ምክንያቱም እዚህ ጋር የምትመርጡት ስልክ ቁጥር የጠፋባችሁን ስልክ ቁጥር ነው። ወይም ከዚህ በፊት የምትጠቀሙት ወይም የተሰረቀባችሁ ስልክ ከሆነ እሱም በኋላ ደውላችሁ ቼክ ስለምታደርጉ ሰሌክት ኮንታክት የምትለዋን ትነካላችሁ። ከዛ እዚህ ጋር ኮንታክታችሁን ሰርች ማድረግ ትችላላችሁ። ለምሳሌ ማንኛውንም ኮንታክት ሊሆን ይችላል፣ ከኮንታክት ውጪም ሊሆን ይችላል። እዚህ ጋር ግን እናንተ በምታውቁት ስም ወይም ሴቭ ባደረጋችሁት ሰርች ማድረግ ትችላላችሁ። ከዛ ኦኬ ብላችሁ ትወጣላችሁ ማለት ነው። ከዛ አክሽን የምትል ነገር አለች። እሷንም አንድ ጊዜ ትነካላችሁ። ከዛ እዚህኛውም ጋር ወደ ታች ዝቅ ትሉና ፎን የምትል ነገር ትፈልጋላችሁ። ይቅርታ እዚህ ጋር የምነካው ፎን የምትለዋን ሳይሆን እዚህ ጋር ታች የምትፈልጉት ሎኬሽን የምትለዋን ነገር ነው። ምክንያቱም በዛ ሎኬሽን ሼር ተደርጎ ያ የጠፋብን ስልክ የቱ ጋር እንዳለ ማወቅ ስለምንፈልግ ሎኬሽን የምትለዋን ከዚህ ዝርዝር ውስጥ ትነካላችሁ። ከዛ ሎኬሽን የምትለዋ ውስጥ ሼር ሎኬሽን የምትል ነገር አለች። እሷን አንድ ጊዜ ትነካላችሁ። ከዛ ኦኬ ትላላችሁ። ከዛ አሁንም ፐርሚሽን ይጠይቃችኋል፣ አለው ታደርጉለታላችሁ። ከዛ ኤስኤምኤስ ሲሆን ትዊተር፣ ኢሜይል በየትኛው ሜካኒዝም ኖቲፊኬሽን እንዲልከላችሁ ትፈልጋላችሁ። እኛ ምን መርጠው ኤስኤምኤስ ነው። ሞር እሱን ደስ የሚለው ፕሪፈረብል ስለሆነ እሱን አንድ ጊዜ ትነኩና አሎ ብላችሁ ተወጣላችሁ ማለት ነው። እዚህ ጋር ደግሞ ሰሌክት ኮንታክት ኦር ሰሌክት ነምበር ይላል። ራንደምሊ ሰሌክት ነምበር ብላችሁ ማስገባት ትችላላችሁ፣ ግን እናንተ ሰሌክት ኮንታክት ብትሉት የተሻለ ነው። ከዛ በመቀጠል
እዚህ ከሴቭ ካደረጋችሁት እሱን መምረጥ ትችላላችሁ ማለት ነው። እኔም ለምሳሌ ቅድም ካስገባሁት አንዱን መርጥለታለሁ ማለት ነው። ደስ ያላችሁ መምረጥ ትችላላችሁ። ሲምቱ ስለሆነ ኢትዮ ቴሌን መርጥለታለሁ። ከዛ እዚህ ጋር እንደምትመለከቱት አሁን ሁለተኛውንም ሞልተን ጨርሰናል። ሶስተኛው ጋር እንሄድና ደግሞ ያው እንደምትመለከቱት አሁን አንደኛና ሁለት ያለው ነው የሚያስፈልገን። ስለዚህ እነሱን በሚገባ ሞልተን አስተካክለናል። ስለዚህ ከላይ ደግሞ እዚህ ጋር እንደምትመለከቱት ኢንተር ማይክሮን የምትላለች ደስ ያላችሁን ስም ሰጣችሁ ሴቭ ማድረግ ነው። ሴቭ ለማድረግ ደግሞ ታች ላይ እዚህ ጋር የፕላስ ምልክት ትመጣለች። እሷን አንድ ጊዜ ትነካላችሁ። መሀል ላይ ማስታወቂያ ሊመጣላችሁ ስለሚችል ማስታወቂያውን ታዩና ከዛ በመቀጠል ወደ ውጭ እንወጣለን። ስኪፕ ትላላችሁ ማስታወቂያውን። ከዛውንም ኤክስ ነክታችሁ ተመለሳችሁ ማለት ነው። ረጎም ማየት ከፈለጋችሁ ደግሞ እዚህ ከታች ላይ ከሆም በተን ቀጥሎ ማይክሮስ ምትል ነገር አለች። እዚህ ጋር እንደምትመለከቱት ቴስት ይላል። እዚህ ጋር ኦፕን እና ክሎዝ ማድረግ ትችላላችሁ። አሁን እንደምትመለከቱት ተከፍቷል። እናንተ ጋር እንደዚህ ከሆነ ይሄኛውን አክቲቬት ወይም መክፈት ትችላላችሁ። እዚህ ጋር ሴፍ ተደርጓል። ስለዚህ ካሁን በኋላ ስልካችሁ ከጠፋ ወደዛኛው ስልክ ሲደወል ወይም ወደዛኛው ስልክ ቅድም ሴቭ ባደረጋችሁት ላይ ኤስኤምኤስ ይልክላችኋል ማለት ነው የጠፋባችሁ ስልክ ሎኬሽን ካለ። ስለዚህ በዚህ ወይ ከሌባ መጠንቀቅ ወይም የጠፋባችሁን ስልክ ማግኘት ትችላላችሁ። የዛሬው ቪዲዮ እንደጠቀማችሁ ምንም ጥርጥር የለኝም። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።